እንዳትረሷት ችግር ያዟት። እስልምናን የምትጠሉ ክርስቲያኖች ብቻ ማለት ነው። ጨዋ ክርስቲያን አለ እውነትን ማወቅ የሚፈልግ እሱን አይደለም። እናንተ ገለል በሉ። ለእስልምና ጥላቻ ያላቸው 24 ሰዓት ረሱልን ኢስላምን የምትሳደቡ እችን ቃል እንዳትረሷት። ምናልባት የዛሬ 10 ዓመት ምናምን ክርስትና የሚባል እምነት በነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላችሁ። እኛ የነቢ ሰለላሁ ዐለይሂ ወሰለም ትውልዶች ነን። የሚገርም ትውልድ አምላክ ባዘዘን ህግና ስርዓት እናስተምር እንጂ ትውልድ ለአምላክ ይገዛል። ክርስትና የሚባል እምነት ነበር እንደ ልካ ኢትዮጵያ ላይ የሚባልበት ቀን ይመጣል። እናንተ ተሳደቡ፣ እኛ እናሰልማለን። እናንተ በስልባቸው ላይ በርቱ። ስለ እስልምና መስማት የማይፈልገውን ትውልድ በግዴታ ይነግሩታል። መቶኛ ጋር ይጠይቃል። የዚያኔ በእስላም ይማረካል፣ ያምናል። ታሪኩ ነው ይቀራል። በኢትዮጵያ ምድር ላይ ነበር ወይ እስኪባል ድረስ እናንተ ተሳዳቢ ኦርቶዎች ወላሂ እኔ ያለሁኝ በቃ እኔ በቃቸዋለሁ። እኔ ያለሁኝ ታሪኩን አሽ ትቀራላችሁ። በቤተ ክርስቲያን ደረጃ ታተመው ለምዕመናኖች የህይወት መመሪያ ይሁን ዘንድ በተለያዩ የቤተ ክርስቲያን የመጽሐፍ መደብሮች ላይ የሚሸጡ የጥላቻና መልእክተኛው አለይሂ ሰላቱ ወሰላም የሚሳደቡ መጽሐፎች ፓርት 2 ዛሬ የምንመለከተው ታምረ ማርያም ይሆናል። ታምረ ማርያም 19ኛው ታምር ላይ መልእክተኛው አለይሂ ሰላቱ ወሰላም እንዲህ በማለት ይሳደባል። እንግዲህ አብረን እናንባው። የለመኑሽን የማታስቀሪ እመቤቴ ሆይ ከቸርነትሽ ወገን እመኛለሁ የኢስላሞች መምህር የሚሆን የሐሰተኛ ነብይ መሐመድን ታሳይን ዘንድ እወዳለሁ። እርሱ እንደምን እንደሆነ ማለትን ጻድቅ ኃጢያት እንደሆነ ሳያውቁ ኢስላሞች ደግ ነው ይላሉ። ድንግል እንዲህ ብሎ በለመናት ጊዜ ያንን እርኩስ ሐሰተኛ መምህር መሐመድ በሴት ግመል እንደተቀመጠ አመጣችሁ። በአንገቱ ላይም በዝንጀሮ አምሳል ሰይጣን ተቀምጦ ነበር። እሱም እጁም እግሩ በሳት ሰንሰለት ታስሮ ነበር። በአንገቱ ላይም የሳት ዝንጀሮ ነበር። ለማት የታዘዙ መላእክት በሳት ብትር ይመቱት ነበር። እሱ ራሱ የቆሰለ ነው፣ ጸጉርም አልነበረውም። ፊቱም እንደ ግብር አባቱ እንደ ዳቢሎስ ጥቁር ነው። አባላ ዘሩም በገመድ ታስሮ ነበር። ገመዱም በግመል አንገት የታሰረ ነው። ይችኛዋም ሚስቱ ናት። ሴት ግመል እየሳበችው መጣ። ክርስቲያኖች ይህን ባዩ ጊዜ ፈጽሞ ደስ አላቸው። እስላሞች ግን መምህራቸው መሐመድ እንዲሆኑ ባዩት ጊዜ አፈሩ፣ ተዋረዱ ይላል። እንግዲህ ተመልከቱ፣ መልእክተኛው አለይሂ ሰላቱ ወሰላም ሚስታቸው ግመል እንደነበረች እርኩስ ዝንጀሮ ምናምን ብሎ በዚህ ልክ ማለት ነው እዚህ መጽሐፍ ላይ ይሳደባል ማለት ነው። ይህን መጽሐፍ እንግዲህ በቤተክርስቲያን ደረጃ የታተመ መጽሐፍ ነው። ቤተክርስቲያኒቱ ልታየው ይገባል እላለሁ። በዚሁ አጋጣሚ ፓርት 3 ላይ የምንቀጥል ይሆናል። እስከዛ እናንተ ኮፒ ሊንክ በማድረግ ተደራሽነቱ ያሱ ፎሎ ማድረግም እንዳይረሱ። አዲስ አካውንቴ ስለሆነ هذا رسالة لكل مدام، هذا رسالة إن شاء الله يوصل لكل مدام، هذا رسالة إن شاء الله يوصل لكل أمة محمد صلى الله عليه وسلم. إلى عندكم الخادمة الحبشية المسيحية لازم تنتبهوا عليها. شوفوا بلد السعوديين بالذات أو لكن كل البلد المسلمين لازم تنتبهوا على شيء واحد. انتوا فتحتوا لنا بلدكم وبيتكم، يعني ان نترزق بعد الله سبحانه وتعالى انتوا السبب، لكن هم يجوا هنا يترزقوا، لكن هم الصراحة والله العظيم هم عايشين بلد صلى الله عليه وسلم، لكن والله يكرهون الكره رسول صلى الله عليه وسلم، يصبون يشتمون يصبون على الله، يصب الرسول صلى الله عليه وسلم. شوفوا القرآن بهذا الشهر المبارك، القرآن الكريم ايش تسوي فيه. شوفوا ترى هذا مو أول مرة والله، لأنتوا فتحت لهم بيتهم تدخل عندك تستخدم واي فاي حقك، لما تدخل غرفتها شوفوا ايش تسوي. لازم تنتبهوا يا جماعة الخير، والله نحن انقطع قلبنا. هذا شهر مبارك، واحد يصب هنا رسول صلى الله عليه وسلم، واحدة هنا تجي
شوف ايش تسوي في القرآن، وهذا تدخل بالكومنت. والله العظيم والله العظيم لو تعرفوا قديش يكرهون الرسول صلى الله عليه وسلم، والله ما تخليهم يوم واحد في بيتكم. والله العظيم والله العظيم هم انتو تعاملهم كالإنسان، لكن هم مرة يكرهون الكره، يكرهون الكره الله ورسوله، يسبون السب الله ورسوله. يا جماعة بعد أحيانا يغيروا اسمهم، مثلا يكون اسمها ثاني تقول لك هنا خديجة، فاطمة، عائشة، حياة، زي كذا ما تعرفهم، يقولوا لك والله. لكن هم لما تدخل غرفتها والله تصب رسول صلى الله عليه وسلم. لو تعرفنا، لو تعرفوا اللقطة حقتنا الكومنتات، والله يا ليت أنا ماني حبشية، يا ليت أنا كنت من البلد الثاني، والله العظيم يا ليت إني ما أفهم كلام حقهم. في كل بلد الثاني في مسيحي، في شيعة ثاني، لكن بالاحترام. عندنا في بلدنا لما تجوا بالذات لما يكون رمضان يقهرون القهر، يسبون الرسول صلى الله عليه وسلم، يسبون الله. والله يا ليت ما أفهم كلام حقهم، يا ليت ما أفهم الكلام. أنا دحين أبغى أقول لكم اللي دخلتوها في بيتكم من وراكم تصب الله ورسوله، انتبهوا. ሁሉም ነገር ለከታለው፣ ሁሉም ነገር ለከታለው። እኛ ክርስቲያኖች ጋር አብረን እንበላለን እንጣጣለን፣ ግን እንደዚህ ድንበር ሲታለፍ ግን والله العظيم በቃ ሊባል ይገባዋል። በቃ ከዚህ በላይኛ መሸከም አንችልም። ሙስሊም አራጅ ነው ገዳይ ነው ትላላችሁ። እሺ ሙስሊም አራጅና ገዳይ ከሆነ በሚሊዮን የምትቆጠሩ አረብ ሀገር አላችሁ፣ ሙስሊም ሀገር ለምን አልተገደላችሁም?